ሰላም ሰላም የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ ባል ነኝ። ዛሬም ሀሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሀሳብ ዝርጋታ ለማድረግ ተገናኝተናል። እንግዲህ ከረጅም የጊዜ ቆይታ በኋላ ወደ ሀሳብ ዝርጋታችን ለመመለስ እየተንደረደርን ነው። በእርግጥ ዛሬ አንድ ሀሳብ ይዘን በዛ ሀሳብ ላይ ቆይታ ለማድረግ የሀሳብ ዝርጋታ ለማድረግ አይደለም የገባሁት፣ አንድ መልእክት ለማስቀመጥ ነው። ያው እንግዲህ በተለያየ ሁኔታ ከዚህ የሀሳብ ዝርጋታ አካሄድ ራቅ ያልኩበትን ስገልጽ ነበረ። በይበልጥ መጽሐፍ እያዘጋጀው ነበረ። መጽሐፍ ላይ ጊዜ ለመስጠት ነው። በሌላ በኩል ደግሞ እናንተ የሀሳብ ዝርጋታ ቤተሰቦች አንዳንዶቻችሁ የጽሞና ጊዜ ብትወስድ የሚል ምክር የምትሰጡኝ ሰዎች አላችሁ። ያው ያንንም የእናንተንም ምክር የእናንተንም ድምጽ መስማት ይገባል። እውነት ነው። አንዳንድ ሀሳብ ላይ ጊዜ ብትወስድ ጊዜ ብትሰጠው እና በደንብ የሀሳብ ዝርጋታውን አድርገህ ጠንከር ያለ መሰረት ያለው ነገር ለኛ እንዲደርሰን ብታደርግ መልካም ነው። ከላይ ነካ ያደረክ የምትሄድበት ሁኔታ አለ እና የጽሞና ጊዜ ብትወስድ ያላችሁኝ ሰዎች አላችሁ። በቀናነት ማለት ነው። በቀናነት ቀና የሆነ የሀሳብ ዝርጋታ እንዲኖር ከመፈለግ አንጻር የሚመጣውን ምክር ነው እያልኩ ያለው። ከዚህ ከሀሳብ ዝርጋታው ፈጽሞ ዞር እንድንል የምንባለውን የምንመከረውን የሚነሳውን ሀሳብ ሳይሆን በቀናነት ለቀና አካሄድ የተነሳውን ሀሳብ ነው የምለው እና በዛም ምክንያት ፈጣሪ እንደፈቀደ እንግዲህ የተወሰነ የጽሞና ጊዜ ወስደናል። በይበልጥ ደግሞ ከዚህ ከቀደመው መጽሐፍ በተሻለ ሁኔታ ለሀሳብ ዝርጋታ ቤተሰቦች ለንባብ የሚበቃ መጽሐፍ ለማዘጋጀት እየሞከርኩ ነበረ። የተሻለ ማለት አንዱ ሀሳብ ከአንዱ ሀሳብ ይበልጣል ሳይሆን ከቀደመው መጽሐፍ ላይ ያለው ሀሳብ አሁን አዲሱ መጽሐፍ ላይ ያለው ሀሳብ ይበልጣል ሳይሆን በዚህ በክብ ስምንት ማዕዘናዊ ስርዓተ ጥለት አካሄድ ውስጥ አንዱ ሀሳብ ከሌላው ሀሳብ አይበልጥምም አያንስምም። የትኛውም ሀሳብ በራሱ ዙፋን ላይ በራሱ ጠርዝ ላይ በራሱ ስፍራ ላይ በራሱ አካሄድ ላይ የራሱ ስልጣን አለው። ራሱን ማስተዳደር፣ ራሱን መግለጽ፣ ራሱን እኔ እገሌ ነኝ ብሎ ራሱን ማብራራት ስለሚችል ያንዱ ሀሳብ ከአንዱ ሀሳብ አይበልጥም። ቦታ አለው፣ ስፍራ አለው፣ ጠርዝ አለው፣ የራሱ የሚያርፍበት ዙፋን አለው። ስለዚህ በራሱ ጠርዝ ላይ ክብር አለው፣ ራሱን መግለጽ ይችላል። እበልጣለሁ አንሳለሁ አይልም። ስለዚህ የቀደመው መጽሐፍ ላይ ያሉት ሀሳቦች ከዚህኛው ይበልጣሉ ወይም ያንሳሉ፣ ይሄ ያንሳል ይሄ ይበልጣል ለማለት ሳይሆን እንደው እዛ የቀደመው በህትመት ላይ የነበሩ ስህተቶች፣ የቃላት ስህተቶች፣ አንዳንድ ነገሮች በተሻለ ጊዜ ተሰጧቸው ታርመው በቀና ሁኔታ ለአንባቢ እንዲደርስ ለማድረግ ስንሞክር ነበረ። እንደ ፈጣሪ ፍቃድ ተሳክቶልናል። ጥሩ የሚባል መጽሐፍ አዘጋጅተን ጨርሰናል። እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል። እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት ነው የገባሁት። አንደኛው እንግዲህ መጽሐፋችን ደርሷል። ሴቷ በፈጣሪና በፍጥረት መሃል ይሰኛል። ከቀደሙ መጽሐፍ በገጽ ብዛት ትንሽ ዳጎስ ያለ ነው። ብዙ ሀሳቦችን የያዘ ነው። ብዙ ሀሳቦች እንዲነካካ ተደርጎ የተዘጋጀ መጽሐፍ ነው። የጥበብ አካሄዱን፣ መንፈሳዊ አካሄዱን፣ ሃይማኖታዊ ሁኔታ ውስጥ ያሉ አካሄዶችን የትኛውንም ሃይማኖት ባከበረ መልኩ ማለት ነው፣ ክብር በጠበቀ መልኩ፣ ፈራጅ ባልሆነ መልኩ
መንፈሳዊ አካሄዱ ላይ የሰው ልጆች መንፈሳዊ አካሄዱ ላይ ደርሰው መንፈሳዊ አካሄድ ላይ መንፈሳዊ እድገት ላይ ደርሰው ከዛ ወደ ከፍታ የሚረብሿቸውንም የሚጠቅሟቸውንም የሚያግዟቸውንም መንፈሳዊ አካሄዶች ተረድተዋቸው በትክክል ተረድተዋቸው መሰረት ኖሯቸው ተረድተዋቸው ወደ ከፍታ እንዲወጡ ወደ ጥበብ አካሄዱ እንዲወጡ መንፈሳዊ አካሄዱ ላይ ያሉት የስርዓት አካሄዶች ወይም እነዚህ መንፈሳዊ ፍጥረታት የሰው ልጅ የበታች አድርገው መግዛት የለባቸውም። ያ እንግዲህ ሁሉም ሃይማኖትም የጥበብ አካሄዱም ሁሉም የሚሰራው እዛ ላይ ነውና የሰው ልጅ ወደታች በመንፈሳዊያን ቁጥጥር ስር መሆን የለበትም። መንፈሳዊ አካሄዱ ላይ መንቃት አለበት፣ ማወቅ አለበት። ሲያቅ ነው ሁሉ ነገር ሊሆን የሚችለው እና ያንን በትክክል ለማሳወቅ መንፈሳዊ አካሄዱንም የነካካ ነው፣ የጥበብ አካሄዱንም የነካካ ነው። እንደገና የዕለት አካሄዳችን ላይ ያለው ቤተሰባዊ አካሄድ ማህበረሰቡ ጋር ያለን ግንኙነት ከሃይማኖት ከጥበቡ አንጻር ከመንፈሳዊ አካሄድ አንጻር ሁሉንም እንዲነካ ለማድረግ የተሞከረ መጽሐፍ ነው። በሐሳብ የሚበላለጥ አይደለም ከቀደመው መጽሐፍ ስል ግን ይሄንኛው ምንድነው ይሄንኛው የተለየ ነገር ምንድነው ያለው ቢባል ይሄ የሁሉም ሰው የሚሆን መጽሐፍ እንዲሆን ነው የተፈለገው። የጥበብ አካሄዱ ላይ መረዳት የምፈልገው ነገር አለ የሚል ሰው በዛ ውስጥ ያንን የነካካ ነው። መንፈሳዊ አካሄዱን በደንብ ገብቶበት በደንብ ገብተንበት ተግባራዊ ሁኔታ ውስጥ ሁሉ ገብተን እንደው ዝም ብለን ከርቀት ሳይሆን ያው በምትረዱት ሁኔታ በዚህ አካሄድ ውስጥ እሱን መጠን ያሰፈርንበት ሁኔታ ነው ያለው እና የዕለት ዓለማዊ አካሄዳችን ላይ ምንድነው በተለምዶ ውስጥ የያዝናቸው ነገሮች ይጠቅሙናል አይጠቅሙንም የሚለውን ሁሉ ለመነካካት ስለሞከረ የትኛውም ሰው ገልጦ የትኛውም ገጽ ላይ ገልጦ ቢያነብ አንድ ነገር የሚያገኝበት እኔን አይመለከተኝም የሚል ሰው የሌለበት ነው ይሄ መጽሐፍ። አይኔ የሚመለከተኝ አይደለም ይሄ መጽሐፍ የሚባልበት አይደለም። ለሁሉም ሰው የሚሆን መጽሐፍ ነው። አንዱን ርዕሰ ጉዳይ ባይመቸው ሌላ ርዕሰ ጉዳይ እሱን የሚመለከት ስላለ ማለት ነው። እንደየ ፍላጎቱ እንደየ አለበት ደረጃ ከሃይማኖታዊ ከመንፈሳዊ ከጥበቡ አንጻር ከዕለት ተዕለት አካሄዱ አንጻር ከሰው ልጆች ጋር ባለው ግንኙነት ከመንፈሳዊ ኃይሎች ጋር ባለው ግንኙነት የተወሰነ ነገር ማግኘት የሚችልበት እንግዲህ እኔ ስለ ማለት ያው ተክሉ ባህል ተብሎ ስለመጣ መጽሐፍ እንድታነቡት ለመቀስቀስ ለማስተዋወቅ ሳይሆን ሁሉም ሰው ይህን መጽሐፍ ማንበብ አለበት ብዬ ነው የማስበው። መንፈሳዊ ግንዛቤውን ለማግኘት ሁሉም ሰው ሊያነበው ይገባል። እንግዲህ ይህንን ሌላ ሰው አንብቦት ሌላ ሰው ቢለው ይሻላል። በትክክል አንብቦት አዎ በትክክል ሁሉም ሰው ይህን መጽሐፍ ማንበብ አለበት። እኔን አሁን ሌላ ሰው አድርጋችሁኝ እኔ ባልጽፈው አንብቤው ይህን መጽሐፍ ሁሉም ሰው የሃይማኖት አባቶች፣ መምህራን፣ የሃይማኖት መምህራን፣ ሌሎችም ፖለቲከኞችም ምናምን ሁሉም ሊያነቡት ይገባል ብዬ ነው ልል የምችለው። እኔ ሌላ ሰው ብሆን ማለት ነው። ግን በእኔ አያምርም። እኔ ማለት ከሌላ ሁኔታ ውስጥ ሊታይ ስለሚችል ያው ማስተዋወቅ የመሸጥ ምናምን ጉዳይ ሊሆን ስለሚችል ግን የዚህ ክብ ስምንት ማዕዘናዊ ስርዓተ ጥለት የሀሳብ እርጋታ ቤተሰቦች አንብቡትና በትክክል የምታገኙበት ነገር ካለ ሌሎች እንዲያነቡት መጠቆም ይገባቸዋል ብዬ አስባለሁ። ብዙ ርዕሰ ጉዳዮች ይዟል። ከ300 ገጽ በላይ ነው። ለተወሰነ ሰዎች ውድ ሊሆን ይችላል። ዋጋው ውድ ሊሆን ይችላል። ውድ ነው ዋጋው። እንግዲህ የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች ያው እንዳልኩት መጽሐፋችን ደርሷል። ከዚህ በኋላ የሚጠበቀው የእናንተ ሁኔታ የእናንተ ጉዳይ ነው ማለት ነው።
ቀሪው የእናንተ ጉዳይ ነው። ያው ወስዳችሁ ማንበብና ውስጡ ባለው ነገር በዚህ ስርዓተ ጥለት የወረደውን ነገር ለመጠቀም መሞከር፣ በተሻለ ለመጠቀም መሞከር፣ ለመተግበር ወደ ህይወት ለማምጣት መሞከር ከእናንተ የሚጠበቅ ነው። ስለ መጽሐፉ የተወሰነ ነገር ለማለት መጽሐፉን እንዴት ነው የማገኘው ለሚለው እኛ ጋር ነው ያለው መጽሐፉ። ለመጽሐፍት አከፋፋዮች አልሰጠንም። ስልክ እናስቀምጣለን፣ ከዚህ ቀደም በምታውቁት ስልክ። አሁንም ያው ለማስታወስ ስልኩን አስቀምጣለሁ። ዋናው የሚገኝበት ቦታ ፒያሳ መሐሙድ፣ የድሮ መሐሙድ ሙዚቃ ቤት የሚባለው እንግዲህ አሁን ፒያሳ መሐሙድ አካባቢ ዳውንታውን ነው የሚባለው። ዳውንታውን ከመሐሙድ ሙዚቃ ቤት ጀርባ በዛኛው መግቢያ ማለት ነው። በታች መግቢያ በላይም መግቢያ ያለው መኪና የሚገባው ከታች ነው። እዛ ፒያሳ ነው የሚገኘው። ዞሮ ስልክ አስቀምጣለሁ፣ ደውላችሁ ከዛ ማግኘት ትችላላችሁ፣ ከዛ መውሰድ ትችላላችሁ። ማዕከላዊ የሆነ ቦታ ነው ፒያሳ። እዚህ መጽሐፍ ላይ በጥያቄና መልስ የተቀመጠ ሐሳብ አለ። አንድ ምዕራፍ ላይ ምዕራፍ 3 ይመስለኛል። ምዕራፍ 3 በጥያቄና መልስ የተቀመጠ ነው። በጥያቄና መልስ በቃለ መጠይቅ ሁኔታ የተቀመጠ ነው። ለረጅም ጊዜ ተቀምጦ የነበረ ሐሳብና ይሄ መጽሐፍ ሐሳቡ ተጽፎ የቆየ ነው እና ሌሎች ሰዎች ያነበቡት ያው እንዳልኳችሁ ከዚህ ቀደም እንደገለጽኩላችሁ ከሰዎች ጋር የሰጧቸው ሐሳቡን የተጻፈውን ጽሑፍ የሰጧቸው ሰዎች ያነበቡት አንብበውት ጥያቄ ቁጭ ብለን የምንወያይበት ሁኔታ አለ። ያ ተቀርቶ የተቀመጠ ነው። የምንወያየውን ነገር ቀርተን እናስቀምጣለን። ያንን ነው ወደ ጽሑፍ የገለበጥኩትና ምዕራፍ 3 አንድ ምዕራፍ ሰጥቻለሁ። ምዕራፍ 3 ላይ እሱ ላይ ብዙ አይነት ጥያቄዎች ይነሳሉ፣ ብዙ ርዕሶች ይነሳሉ እና የሚነሱት ርዕሶች ለምሳሌ ያክል ኢየሱስ ማንንም ከሲኦል አላወጣም የሚል ርዕስ አለ። ሳጥናኤል ነፃ እየወጣ ነው የሚል ርዕስ አለ። ማደሪያ የሚል ርዕስ አለ። ጥበብ እኮ አመንዝራ ነች የሚል ርዕስ አለ። ራሱ ጾታ ነው የሚል ርዕስ አለ። ጠቋሚው ወይም ጠቋሚ መንፈስ ወይም ጠንቋይ የሚል ርዕስ አለ። ጥሎት የሄደው ኃይል የሚል ርዕስ አለ። እንግዲህ ወደ 6 አካባቢ ርዕሶች አሉና እነዚህ ጥያቄዎች በአንድ ሰው የተጠየቁ አይደለም። ከአንድ ሰው ጋር የተደረገ ውይይት አይደለም። ምላሹ ከአንድ ስርዓት ላይ ከዚህ ከክብ 8 ማዕዘናዊ ስርዓት ጥለት የወረደ ቢሆንም ምላሹ ከዛ የመጣ ነው፣ ከአንድ ስርዓት የመጣ ነው። ጠያቂዎቹ ግን የተለያዩ ሰዎች ናቸው እና ሴቶችም አሉበት፣ ወንዶችም አሉበት እና በተለያየ የሐሳብ ሁኔታ ላይ ያሉ ናቸው። ሃይማኖታዊ ደረጃ ላይ ያሉ፣ መንፈሳዊ ሁኔታ ላይ ያሉ፣ የጥበብ ሐሳብ ላይ ያሉ እና እንዲሁ ደግሞ አንዳንዴ በተለምዶ የምናደርጋቸውን ከሃይማኖት አንጻር ከባህል አንጻር የምናደርጋቸው ሐሳቦች ላይ ነገሮችን ለማጥራት እውነትን ለማግኘት የሚፈልጉ ሰዎች አሉ። እነዛ ሰዎች የተወጣጣ ሐሳብ ነው እና በአንድ ሰው የተጠየቀ አይደለም። ያንን ለመግለጽ ፈልጋለሁ። መጽሐፉ ላይ ያንን ብዬ ስላላለፍኩ ነው አሁን ለእናንተ እየተናገርኩ ያለሁትና እና እንዳልኳችሁ የክብ 8 ማዕዘናዊ ስርዓተ ጥለት ቤተሰቦች ኃይላችንን አሰባስበን ጠንከርከር ብለን ወደ ሐሳብ ዝርጋታችን በቅርቡ እንመለሳለን። ዛሬ እንዳልኳችሁ የገባሁት ሴቷ በፈጣሪና በፍጥረት መሃል መጽሐፍ ደርሷል፣ እንካችሁ አንብቡ እያልኩ ነው። ስልክ እናስቀምጣለን። መጽሐፉ የሚገኝበት አካባቢ ፒያሳ ነው። በተጨማሪ በዚህ ሐሳብ ዝርጋታ ሁኔታ ላይ ራቅ ብለን በነበረበት ጊዜ ለምንድን ነው የጠፋችሁት? ምንድን ነው የተፈጠረው? ምንድን ነው የተከሰተው? ለምን የሐሳብ ዝርጋታው ተቋረጠ? የሚል ጥያቄ የጠየቃችሁኝ ሰዎች እና ያሰባችሁኝ ሰዎች እጅግ ነው የማመሰግነው። እግዚአብሔር ያክብርልኝ። እንዲሁም ታግሳችሁ ስለጠበቃችሁን ከልብ እናመሰግናለን። የሐሳብ ዝርጋታችን እንደ ፈጣሪ ፍቃድ የሚቀጥል ነው የሚሆነው። እንመለሳለን። አመሰግናለሁ። በደህና ቆዩን።